ታሪካችን የሚጀምረው ዓለምን በሕዝብ ብዛት ቁጥር በአንደኝነት በምትመራዋ ህንድ አገር ውስጥ አባቱን በሞት የተነጠቀ ላይገር የተባለን ከእናቱ ባላማኒ ጋር የሚኖርን አንድ ወጣትን እያስመለከተን ነው። ላይገር ባለበት የመኮላተፍ ችግር ምክንያት ሐሳቡን አሳጥሮ በደንብ ለመግለጽ የሚቸገር ሲሆን በዚህም የተነሳ አብዛኛውን ጊዜ ብቻውን እንደሚውልና እናቱን ሲያግዛት እንደሚውል እንረዳለን። የላይገር እናት ባላማኒም ስራዋ የተለያዩ ቁሳቁሶችን ወደ ገበያ ወስዶ መሸጥ ስለነበር ላይገርም ከእናቱ ጋር ጠዋት ወጥቶ ሲያግዛት በመዋል ማታ አብሯት ወደ ቤት እንደሚመለስም እናያለን። ከዕለታት አንድ ቀንም ባላማኒ ከልጇ ላይገር ጋር ሆነው ዕቃቸውን እየሸጡ እያለ ማሌሽ የተባለ አካባቢው ላይ የሚንቀሳቀስ ወንበዴ ወደ ባላማኒ መጥቶ እዚያ አካባቢ ሥራ እስከሰራሽ ድረስ ለሱ ገንዘብ መክፈል እንደሚኖርባት ኮስተር ብሎ ይናገራታል። ባላማኒ ግን ማንንም የማትፈራ ኃይለኛ ሴት ስለነበረች ማሌሽ ከአጠገቧ ፈጥኖ የማሄድ ከሆነ አናቱን በዱላ እንደምትተረትረው መናገር ስትጀምር ማሌሽም በሕይወቱ እንደዚህ አይነት ሴት ገጥመው ስለማታቅ በፍርሃት ይደነግጣል። ላይገርም በእናቱ ጀግንነት ተደስቶ ፈገግ ማለት ሲጀምር ወንበዴው ማሌሽ ይመለከተውና ተናዶ ወደ እሱ በመሄድ ላይገርን ከግብረ አበሮቹ ጋር ሊደበድበው መዘጋጀት ይጀምራል። በዛው ሰዓትም አሊ የተባለ አንድ ሰው ከሌሎች ድሩዮች ጋር ተጣልቶ እግሬ አውጪኝ በማለት እየሮጠ መጥቶ ወንበዴው ማሌሽን አስጥለኝ ብሎ ይለምነው ይጀምራል። ማሌሽ ግን ከአሊ የማይሻል ፈሪና ቦቅቧቃ ስለነበር አሊን ራስህን ቻል በማለት ለሚያባሩት ድሩዮች አሳልፎ ይሰጠዋል። ነገር ግን ድሩዮቹ አሊን ሊደበድቡት እጃቸውን እንዳነሱ ላይገር በሚያስገርም ብቃት አንዱን ድሩዬ በካራቴ መንጋ ጭላው ላይ ለጥፎ ከአፈር ይደባልቀዋል። ድሩዮቹም የጓደኛቸውን መመታት አይተው ጥቃታቸውን ወደ ላይገር ቢያዞሩ ላይገር ግን በሚያስደንቅ የማርሻል አርት ብቃት ሁሉንም ድሩዮች ደህና አድርጎ የጠፈጠፋቸውና አሊን ከመደብደብ ያተርፈዋል። የላይገር እናት ባላማኒም ልጇ አስደናቂ የማርሻል አርት ብቃት እንዳለው ታውቅ ስለነበር ሙምባይ ውስጥ የሚገኝ አንድ የማርሻል አርት ማሰልጠኛ ቦታ ልታስመዘግበው በመወሰን በመነጋታው ላይገርን ይዛው ወደ ማሰልጠኛ ተቋሙ ተወስደዋለች። የማርሻል አርት ቤቱ አሰልጣኝ የሆነው ክርስቶፈርም ከረጅም ዓመታት በፊት በማርሻል አርት ፍልሚያ ሻምፒዮን ለመሆን ከጫፍ የደረሰ ጀግና ተፋላሚ እንደነበርና ነገር ግን በአንድ ግጥሚያ ባራም በተባለ ጎበዝ ተጋጣሚው በመሸነፉ ያንን ስኬት ሳያሳካው እንደቀረ እንረዳለን። ክርስቶፈርም ስለ ላይገር ብቃት ከእናቱ ባላማኒ ከሰማ በኋላ በወር ስለሚከፍሉት የገንዘብ መጠን ሲነግራቸው እናትየው ባላማኒ ግን ለስልጠና የሚሆን ገንዘብ ለመክፈል አቅም እንደሌላት ለክርስቶፈር ትነግረዋለች። ክርስቶፈርም ገንዘብ ከሌላቸው ወደ ቤታቸው እንዲመለሱ በመግለጽ ትቷቸው ሊሄድ ሲል እናትየው ባላማኒ ልጇ ላይገር ማለት ከረጅም ዓመታት በፊት ክርስቶፈርን በግጥሚያ አሸንፎ ሻምፒዮን ከመሆን ያስቆመው የባራም ወንድ ልጅ እንደሆነ በመግለጽ ልጅየው ላይገርም የአባቱን የባራምን ጀግንነትና አይበገሬነት እንደወረሰ ለክርስቶፈር ትገልጽለታለች። ክርስቶፈርም ምንም እንኳን የላይገር አባት ባራም ከዓመታት በፊት ቢያሸንፈውም ባራምን ግን በጀግንነቱ በጣም ያደንቀው ስለነበር የእሱ ልጅ የሆነውን ላይገርን በነፃ ለማሰልጠን ይስማማል። ነገር ግን ላይገር በነፃ እስከሰለጠነ ድረስ የሥልጠና ቦታውን ማጽዳት እንደሚኖርበት ክርስቶፈር ሐሳብ ስላቀረበ ላይገርና ባላማኒ ክርስቶፈር ባላቸው ነገር ይስማማሉ። በቀጣይም ቀን ላይገር ክርስቶፈር ማርሻል አርት የሚሰለጥንበት ተቋም ውስጥ በመምጣት ሥራውን መስራት ይጀምራል። ላይገርም በሕይወቱ ውስጥ ከሚያደንቃቸው የማርሻል አርት ስፖርተኞች ውስጥ ማርክ የተባለውን ዕውቅ ተፋላሚ ፎቶ ያለበት ቲሸርት አድርጎ ሥራውን በመስራት ላይ ሳለ ስልጠናው ቦታ ያሉት ሰልጣኞች ተመልክተው ማርክን የመሰለ ጀግና ተፋላሚ ፎቶ ያለበት ቲሸርት በእንደሱ አይነት ተራ ሰው መለበስ እንደሌለበት ለላይገር ይገልጹለታል። ላይገር ግን ላሾፉበት ሰልጣኞች ዓላማው እንደ ማርክ አለ የተባለ ተፋላሚ መሆን እንደሆነ ሲገልጽላቸው ጊዜ ከሰልጣኞች ውስጥ አንዱ በላይገር ድፍረት በመበሳጨት ላይገርን ሊደበድበው ወደ እሱ ያመራል። ላይገር ግን በሚያስደንቅ ብቃት ሊደበድበው የመጣውን ልጅ አሽቀንጥሮ በመጣል ወለል ላይ ያነጥፈዋል። ይህንንም ክስተት ያዩት ሌሎች ሰልጣኞች በቁጣ በመነሳት ላይገርን ሊደበድቡት ቢከቡትም ክርስቶፈር ግን ፈጥኖ እነ ላይገር መሃል በመግባት የተፈጠረውን ውጥረት በቶሎ እንዲረግብ ያደርጋል። ክርስቶፈርም ሌሎቹን ሰልጣኞች ከስልጠናው ቦታ ከሸኘ በኋላ ላይገርን ጠርቶት ስሜቱን መቆጣጠር የማይችል ከሆነ
እሱ ጋር መሰልጠን እንደማይችል ስላስጠነቀቀው ላይገር ጸባዩን አሳምሮ ስራውን መስራት እንዳለበት ይገባዋል። በሌላም ቀን ክርስቶፈር ላይገርና አሰልጣኞቹን ከስልጠና ቦታ ውጪ ለሚደረግ ልምምድ ይዟቸው ወጥቶ ሳለ እነ ክርስቶፈር ሌላ ትምህርት ቤት ከሚሰለጥኑ የማርሻል አርት ሰልጣኞች ጋር መንገድ ላይ ይገናኛሉ። ሁለቱም ቡድኖች መንገድ ላይ የተላለፉ ሳለ ጋና ፓዝ የተባለው የክርስቶፈር ሰልጣኝ የሌላ ትምህርት ቤት ሰልጣኞቹን ነገር በመፈለጉ በሁለቱ ቡድኖች መካከል ከባድ ጸብ ተቀስቅሶ ሁለቱም ቡድኖች ቡጢ መሰናዘር ይጀምራሉ። የሁለቱም ቡድኖች እርስ በራስ መቧቀስ ቅልጥ ወዳለ ትርምስ መሸጋገር ሲጀምር ክርስቶፈር ቶሎ ብሎ መሃል ላይ በመግባት የእርሱን ተማሪዎች ራሳቸውን እንዲቆጣጠሩና አደብ እንዲገዙ ይገስጻቸዋል። ነገር ግን ሳንጆ የተባለው ከነ ክርስቶፈር ጋር የተጣሉት የሌላ ትምህርት ቤት ሰልጣኞች ቡድን መሪ ነገሩ ከበረደና ከተረጋጋ በኋላ እንኳን በማናለብኝነት ስሜት ክርስቶፈርን በኃይለ ቃል መናገርና መሳደብ ይጀምራል። ሳንጁ ወጣትና በአሁኑ ወቅት ህንድ ውስጥ የሚካሄደውን የማርሻል አርት ውድድር በሻምፒዮናነት በማጠናቀቅ ቁጥር 1 ተፋላሚ ተብሎ የተሰየመ ስለነበር ትቢቱ አፍንጫው ላይ የደረሰበት ጥጋበኛ እንደሆነ እንረዳለን። ሳንጁ ግን ከንግግር ሁሉ አልፎ ክርስቶፈርን ለመደብደብ እጁን ሊዘረጋ ሲያስብ ጊዜ ላይገር በሁለቱ መሃል ጣልቃ በመግባት የሳንጁን ጃኬት ጨምድዶ ይይዘዋል። ሳንጁ በላይገር ድፍረት በጣም በመበሳጨት ላይገርን ደጋግሞ በቦክስ ቢነርተውም ላይገር ግን ዝንብ ያረፈበት እንኳን ሳይመስለው የሳንጁን ቡጢ ያለምንም መሸሽ በጸጋ ይቀበለዋል። ሳንጁም ላይገር ላይ ባደረሰበት ቦክስ ንቅንቅ እንኳን ያለማለቱ አስደንግጦት ፈጦ ሳለ ክርስቶፈር በመካከላቸው ይገባና ሳንጁና ላይገርን እንዲለያዩ ያደርጋል። ያንኑ ቀንም ከስልጠናም በኋላ ላይገር የሚጠጣውን ቡና ለመግዛት አንድ ቡና መሸጫ ቤት ውስጥ እያለ ታንያ የተባለች የከተማቸው ታዋቂ ሴት ሞዴል ላይገርን ታየውና ላይገር ከሌላ ሰው ጋር ስለተመሳሰለባት ወደሱ በመምጣት ፌስቡክ ላይ የተከታተለ የሚሰድባት ለምን እንደሆነ እንዲነግራት ላይገርን ታፋጥጠዋለች። ላይገር ግን ታንያን ከሌላ ሰው ጋር ተመሳሳይብሽ ነው በማለት ትቷት ለሄድ ቢሞክርም ታንያ ግን ማፍላቷን በመቀጠል ላይገርን ይቅርታ እንዲጠይቃት ታስጨንቀው ትጀምራለች። በጭቅጭቃቸው መሃልም ታንያ ላይገርን የክርስቶፈር ማርሻል አርት ሰልጣኝ እንደሆነ በለበሰው ዩኒፎርም አማካኝነት ትረዳለች። ታንያም ለካ ቅድም ከነ ላይገር ጋር ሊጣላ የነበረው ሳንጆ የተባለው ማርሻል አርት ተደባዳቢ እህት ስለነበረችና ሳንጁም የሚሰራበት የማርሻል አርት ማሰልጠኛ ተቋም ከክርስቶፈር ማሰልጠኛ ተቋም ጋር ተፎካካሪ ስለነበሩ ላይገር ሶሻል ሚዲያ ላይ የተከታተለ የሚሰድባት ሆን ብሎ እንደሆነ እርግጠኛ ትሆናለች። መመታት ፈልጋለች እቺ ልጅ ዛሬ። በዚህ ጊዜ ላይገር ታንያን ካመናጨቃ በኋላ ትቷት ወደሚሰለጥንበት ቦታ ያመራል። ላይገርም ተመልሶ ስልጠና ቤቱን ወደ ማጽዳቱ ሲመለስ ታንያ ደግሞ ላይገርን እያናገረችው ጥለዋትና አመናጭቋት ስለሄደ ተበሳጭታ ከጓደኞቿ ጋር በመሆን ወደ ክርስቶፈር ማሰልጠኛ ተቋም ትመጣለች። ከዘራቸው ነው እንዴ? አንድ አይነት ወንድሟም እሷም። እነ ታንያም እዛ ደርሰው ላይገርን ከጠሩት በኋላ ጭቅጭቋን ልትቀጥል ስትል ክርስቶፈር ላይገርን ክብ ሰርተው ወደ ተቀመጡት ተማሪዎች እንዲመጣ ያዘዋል። ላይገርም ፈጥኖ ተማሪዎቹ መሃል እንደገባ ክርስቶፈር ላይገርን በማርሻል አርት ፍልሚያ የሚጋጠመው ካለ በማለት ተማሪዎቹን ይጠይቃቸዋል። ሁሉም